በእውነት እኔ እዚሁም ስላለ ደስ ይለኛል። እጅግ በጣም የምወደው ወንድሜ ነው ሶፊ። በሌላ ቤተ እምነት የሚያሉ የተለያዩ ሰዎች አሉና ቀደም ብሎ ሰውነት ላይ ቢሰራ ሰው ከሌለ ሃይማኖት ምንም ነውና እና ያሉት መገፋፋቶች ቢቆሙ በተለያየ ቤተ እምነት ያሉ አማኞች ከኛም ውስጥ ሆነው እንዲሁ ብቅ ያሉ የወንጌል አገልጋዮችን እንዲሁ ለመቅጠፍ ያለው ሩጫ እንዲሁ ቢዘገይ ግድ የላችሁም። ከነ ኃጢአታችሁም ከምንሰጣችሁ የስድብ ካባም ከነ ሁሉ ችግራችሁም ክርስቶስን ስበኩን፣ ክርስቶስን አልብሱን እና እግዚአብሔር ጸጋውን ያብዛላችሁ። ለሁላችሁም በየትኛውም ቤተ እምነት ውስጥ ሆናችሁ ሰዎችን ወደ በጎ ነገር እንዲመለሱ የምታደርጉ ወንድሞች በእውነት ለሁላችሁም እግዚአብሔርንም ጸጋውን ይጨምርላችሁ። ሃይማኖት ሰው ካደረግነው በኋላ የምንሰብከው ነገር ነው እና ሰውነትን ያጡ ሰዎችን መጀመሪያ ሰው ማድረግ ይቀድማልና ቅድም እንዳልከው በተለያየ ሱስ ውስጥ ያሉ ጥሩ ባልሆኑ ጉዳዮች ውስጥ ያሉ ሰዎችን መጀመሪያ ወደ መልካምነት ወደ ሰውነት የመመለሱ ስራ ይቀጥል ማለት ነው የምፈልገው። እግዚአብሔር ያክብርልኝ ፈለጊ። ቴንኪ ኪራይ፣ በጣም የምናመሰግነው እግዚአብሔር ያክብርልን። ወንድማችን ፓስተር ሶፊ ይሰማል? ወንድማችን ፓስተር ሶፊ እሺ፣ ወንድማችን እንግዲህ ትንሽ የሚመረው ከከተማ ሻገር ብሎ ስለሆነ ትንሽ ኔትወርክ ያስቸግረዋል። ለማንኛውም ወደ ትልቁ ቁም ነገር እንለፍ። የኔ ተወዳጆች፣ እንዲህ አይነቱ መልእክት ለብዙዎች ይደረስ ዘንድ ሁላችሁም ቪዲዮዎች በተለይ ሲሰራባቸው መልእክቶቹን በደንብ ሪፖስት እና ሼር በማድረግ በደንብ ለብዙዎች የሚደረስ አድርጉ። እንደ እግዚአብሔር መልካም ፈቃድ እንግዲህ ጌታ ቢረዳን እንደ እግዚአብሔር መልካም ፈቃድ ሐሙስ የመልካም ወጣት መርሃ ግብር ይኖረናል። መልካም ወጣት መርሃ ግብር ይኖረናል። እንዲህ አይነት መርሃ ግብሮችን የምናዘጋጀው የሆኑ አካላትን ለመርሸቅ የሆኑ አካላትን ለመበሳጨት አይደለም። በቻላችሁ አቅም ፖዚቲቭ ለመሆን ሞክሩ። መልካም ነገርን ለማድረግ ሰዎች የግድ የሆነ እምነት ተከታይ መሆን የለባቸውም። ጫት ለሚቅሙ ወንድሞቻችን እጅ ያለውን ጫት ለማስጣል ሰዎች የግድ የሆነ አማኝ ወይ ደግሞ የሆነ ቤተ እምነትን መከተል ግዴታ የለባቸውም። ሰው በምንም አይነት ሁኔታ ሊሆኑ ሰዎች መጥፎ ከሚባል ነገር ራሳቸውን እንዲያርቁ ለማድረግ ግዴታ አለብን። ይሄ ሰብአዊ ግዴታ ይባላል እና በሶሻል ሚዲያ ላይ የቀጠሮት አገልግሎት እንዳለ ሆኖ የቤተክርስቲያን ትምህርትን ቤተክርስቲያን የምታስተምራቸውን ትምህርቶች ማብራራቱ መተንተኑ ማሰባዊ እንዳለ ሆኖ ደግሞ ህይወት ላይ ፎከስ አድርገን የምንሰራበት ሐሙስ ሁልጊዜ የሚኖር ማለት ነው። ልክ ከምሽቱ 3 ሰዓት ጀምሮ ይኖሩናል እና በተከታታይ ሳምንት በየሳምንቱ የመርሃ ግብር ይቀጥላል። ፕሮግራሞቻችን 2 አይነት ፕሮግራም የሚሆኑት 2 አይነት ፕሮግራም ይቀጥላሉ ለተወሰነ ጊዜ። እስካሁን ዝግጁ የሆኑባቸው 2 አይነት ፕሮግራም ናቸው። አንደኛው የመመለስ ቀን ብለን የምንዘጋጅበት ቀን ነው። በዛ ቀን እንደ እግዚአብሔር መልካም ፈቃድ የምናደርገው ምንድነው? ሰዎች ካሉበት ልምዝነት ካሉበት መጥፎ ህይወት ነፃ ወጥተው ተለምደው የሚፈልጓትን እነሱ የሆኑትን ሰውን ልባቸው የሚመኙትን ህይወት ገንዘብ ያደርጉ ዘንድ የምንጠርበት አጋጣሚ ነው። በዚህ ደግሞ ፕላትፎርም ላይ እንደምታዩት ወደ 5800 ወደ 5700 ሰው ያክላል። እዚህ ለቤተሰብ ላይ እንደ እግዚአብሔር መልካም ፈቃድ ወደፊት ሌሎች ሰዎች ይመጣሉ። ይህን ያክል ቁጥር ደግሞ በምንም አይነት ታማኝ በአንድ አዳራሽ ሊገኝ አይችልም። ይህን ቁጥር ልታገኙ የሚችሉት በ10 በ12 በ15 አዳራሽ ውስጥ ካልሆነ በስተቀር በአንድ አዳራሽ ውስጥ የሆኑ ሰው አታገኙትም እና በሰዓት ደረጃ ከተለያየ ቦታ ከሀገር ውስጥ ከሀገር ውጭ ያሉ ሰዎች በተለያየ አጋጣሚ ይህን ላይ እየተከታተሉ ስለሆነ በሁሉ ቦታ ላይ ያሉ ወንድሞቻችን ኢትዮጵያ ውስጥ ይኖሩ ወይም ደግሞ ከሀገር ቤት ውጭ ሆኑ ወይም ክፍለ ሀገር ሆኑ ባሉበት ቦታ ሆነው ካሉበት ልዩነት ነፃ መውጣት የሚፈልጉ ሰዎች በአጠቃላይ ይመጣሉ። በእሱ ለእነሱ ክፍት እናደርጋለን። መጥተው ከኛ ጋር እንግዲህ
እናወራለን ማለት ነው። እንደዚህ ነገር ፈቃድ ደግሞ የሚያስፈልገውን ክትትል በአጠቃላይ አድርገን ሰዎች ከሄዱበት የጥፋት መንገድ እንዲመለሱ የመጀመሪያው ሐሙስ የመመለስ ቀን ብለን ሰይመን እንቀጥላለን ማለት ነው። ሁለተኛው ደግሞ ለጊዜያዊ ሁለት ናቸው ብያቸዋለሁ። ሁለተኛው የይቅርታ ቀን ነው። ሰዎች እንደምታውቁት በነገራችን ላይ እያንዳንዱ ክርስቲያን እርስ በራሱ ይቅርታ ካልተባባለ ከአምላኩ ከክርስቶስ ዘንድ ይቅርታ ሊያገኝ ይችል እና በዚህ አጋጣሚ ሽማግሌ ጠፍቶ በጣም ብዙዎች ይቅር መባባልን ፈልገው ወዳጅ የሆኑ ሰዎች፣ ጓደኛ የሆኑ ሰዎች፣ በጣም የሚተሳሰቡ ሰዎች፣ ትዳር ያላቸው ሰዎች፣ ባልና ሚስት የሆኑ ሰዎች፣ በእጮኝነት የተለያዩ ሰዎች፣ ይህን በልጅ ሁሉ የተባረኩ ሰዎች ሳይቀር ተጣልተው ሆድና ጀርባ ሆነው እሱ ወደኛ ላይ ይከታተላል። እነዚህ ሰዎች ኢትዮጵያ ውስጥ ሊሆኑ ይችላሉ፣ ኢትዮጵያ ውጭ ሊሆኑ ይችላሉ፣ አገር ቤት ሊሆኑ ይችላሉ፣ ሩቅ ምስራቅ ሊሆኑ ይችላሉ፣ አውሮፓ ሊሆኑ ይችላሉ። ባሉበት ቦታ ሆነው ግን ይቅር መባባል የሚፈልጉ ከሆነ ልቡ ይህን ያሰራ ሰው ብቻ ይምጣ። እኛ ያንን ሰው ፈልገን ይምጣ ብለን አንልም። መልዕክቱ ለዛ ሰው እንዲደርስ ብቻ ግን ሪከርድ ተደርጎ እንዲቀመጥለት እናደርጋለን። እና እንዲህ አይነት ፕሮግራሞችን ይኖረናል። በዚህ አጋጣሚ እንግዲህ በአሁኑ ሐሙስ የሚኖረን መርሃ ግብር የሚያሉ ተወዳጆች ቀደም እንዳልኳቸው የሚመለስም ሰው የተለያዩ ሰዎች በሱስ ሊሆን ይችላል፣ በተለያዩ አይነት ዘመዶች ውስጥ ሊሆን ይችላል፣ በባዕድ አምልኮም ጭምር በተለያዩ አይነት ዘመዶች ውስጥ ያሉ ሰዎች ከሄዱበት የጥፋት መንገድ እንዲመለሱ የመመለስ ቀን በመሰየመትን ሐሙስ ቀን ማታ 3 ሰዓት እንገናኛለን። በደንብ ከመዛህት ወንድሞቻችን ጋር እናወራለን። ቀጣዩ ሳምንት ሐሙስ ሲመጣ የይቅርታ ቀን ነው። በዛ ቀን ደግሞ ይቅር መባባል የምትፈልጉ ሰዎች ገፉን እናመቻችላችኋለን። ከእናንተ የሚጠበቅም ተሳስታችሁ መጥታችሁ ያንን ወዳጃችሁን ቤተሰቦቻችሁን ሊሆን ይችላል፣ ያገባትን ሴት ሊሆን ይችላል፣ ወይም ደግሞ ፍቅረኛሽ የሆነውን ወንድ ጭምር ሊሆን ይችላል፣ ልጆች የወለደችውን ሚስትህን ሊሆን ይችላል። ይቅር ማለት የምትፈልጉትን ሰው መታችሁ ይቅር ትላላችሁ ማለት ነው። እንደ ሁኔታው ደግሞ እየቀጠለ ሰዎች እንደሚገጥማቸው ችግር ብዛት ደግሞ የተለያዩ ቀናቶችን በመከፋፈል እንወያያለን፣ እንቀጥላለን ማለት ነው። አቁሙ ኦርቶዶክሳውያን የመልካም ወጣት የምትሉትን ነገር አቁሙ እያላችሁ ላስጀመራችሁን ሰዎች በአጠቃላይ እናመሰግናችኋለን። 2 ቪዲዮ ሪፖርት አድርጌያለሁ። ሁለቱንም ቪዲዮ የሰሩ ሰዎች በቁም ነገር ለሁለቱም ሰዎች 10 ሺህ ብር ሸልማቸዋለሁ። ምክንያቱም ይህንን የመሰለ ትልቅ ዓላማ ይህን የመሰለ ትልቅ ራዕይ በደንብ በብዙዎች ዘንድ እንዲታወቅ ስላደረጉልን በጣም የምናመሰግናቸው። እናም ደግሞ በጋር ሊጨበጨበላቸው ይገባል። ይህ በጣም የሚበረታታ ስራ ነው። በተጨማሪ ደግሞ ሁላችሁም ኦርቶዶክሳውያን ሪፖርት ያደረኩት ቪዲዮ ላይ በፍጹም መልካም ወጣት የሚል ነገር ማዘጋጀታችሁ እንዴት እንደዚህ ትላላችሁ? ይህ ሀሳብ ሰርቃችሁ የእንትን ሀሳብ አይደለ ምናምን ለሚሉ ሰዎች ማጠቃላይ ኮሜንቶቻችሁን እየወጣችሁ ስላስተዋወቃችሁልን እናመሰግናችኋለን በላችሁ። በዚህ ሰዓት በነገራችን ላይ በጣም ውዱ ነገር ምንድነው? ማስታወቂያ እና ያለ ገንዘብ ያለ ክፍያ ፕሮሞት ስለረጉልን እናመሰግናለን። እና ባለችን አቅም ለሰሩት ማስታወቂያ ለወንድማችንም ስማቸው ስለማላውቀው ነው ለእሱም 10 ሺህ ብር እልክለታለሁ። አካውንቱ በፊት ስለመጡ ይጻፍልኝ። ለእህታችንም 10 ሺህ ብር እንሰጣታለን ማለት ነው። እንግዲህ ጀምረናል። እግዚአብሔር አምላክ ያስፈጸመን። ሌላው ኦርቶዶክስ ሆናችሁ ወንድሞች በጸሎታችሁ አስቡ። እንዲህ አይነቱ ነገር ተጀምሮ ተፈጻሚ ይደርስ ዘንድ ብዙዎች ደግሞ መልካም የሆነ ፍሬ የሚያፈሩበት ፕሮግራም ይሆን ዘንድ እግዚአብሔር የሚጨምርበት ይገባልና ሁላችሁም ባላችሁበት ፕሊስ በደንብ ጸሎት አድርጉልን። መልካም ወጣት መርሃ ግብር ከዚህ በኋላ ተጀምሯል። ቀጣይ ሳምንት ሐሙስ ሁላችሁም እንዳትረሱ። ሁላችሁም እሺ። ማንም ሰው እንዳይረሳ። ታሙ ማለት የምትፈልገው ነገር ካለ ድል ውስጥ ዲያቆንዬ ሪት ያሰማለን። አዲስ አካውንት ይህን እየተናገርክ አዲስ አካውንት ተከፍቷል። ቴሌግራም አካውንት ባዮ ላይ ያለ ገና አዲስ ነው የከፈትኩት የሚል አሁን ነው ሰው ሼር ያደረገልኝ እና 1000 ምናምን ሰው ፎሎወር አለው በአንተ ስም የተከፈተው። የአካውንት የፈለገ አትናቴዎስ አይደለም። ቴሌግራም ቻናል የለውም። ገብታችሁን ቴሌግራም ባዮ ላይ አታገኙትም። እንደ ከዚህ ፕሮጀክት ጋር በተያያዘ ወይም ደግሞ ከዚህ ሀሳብ ጋር በተያያዘ
ሁለት ሀሳቦችን ተናግረዋል ዲያቆን ፈለገ አትናቴዎስ። ምንድነው እሱ? አንዱ ለተመለሱ ሰዎች ወይም ደግሞ መመለስ ለሚፈልጉ ሰዎችን ሐሙስ ዕለትና እንደዚህ ደግሞ በየሳምንቱ አንድ ቀን መልካም ወጣት የሆኑትን ወደ ቤተክርስቲያንም ለመመለስ ከሱስም ለመውጣት የሚፈልጉ ሰዎችን ስራ እንሰራለን የተባለው። ይህንን ለፈለገ አትናቴዎስ በውስጥ ጻፉለት፣ ቀጥሎ ደግሞ ለእኔ ጻፉልኝ። ቴሌግራም ቻናል ግን የለንም። ቪዲዮን ማሳየት ካለብኝ ያው ማስተዋወቅ ይሆናል ብዬ ነው። ከዚህ በፊት ታስታውሳለህ ፈለገ በእኔ ስም ተከፍቶ በምስኪን የጌታ ልጅ ቁጥር 2 የሚል በእኔ አሁን ግን አየሁት ከርቀት አዳኜን አቋቁሞኝ መንካው መድኃኒቴን ልቁም ተፈውሼ ቀሚሱን አስልሼ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼም እሱ ብቻ ነው። 12 ዓመት ኖርኩኝ ተገልዬ እያነባው መረት ስደት ከገላዬ አሁን ከስሙ ጋር የሚቀላቅለን ኢየሱስ ክርስቶስ መድኃኒቴ ታየኝ። አልፋለሁ ወደ እርሱ ሰልፉን ሰባብሬ ቀሚሱን ነክቼ እድናለሁ ዛሬ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼም እሱ ብቻ ነው። 12 ዓመት ደም ስለፈሰሰኝ መራመድ ተሳነኝ አቅም እያነሰኝ አሁን ጌታዬ ስብራቴ በረታ የዘመናችን ቀን ህመም የሚፈታ አንተን ለካው መድኃኒቴን ልቁም ተፈውሼ ቀሚሱን አስልሼ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼ እሱ ብቻ ነው። ጎበዝ የተባሉ ሰዎችን አልፌ ቆምኩኝ እንደገና ስሙን ተደግፌ ቀሚሱን ስነካው ደሜን ቆመ ኃይሉ ቶኛል ብሎ ባሪያውን አከመ። ሁሉም ጠየቀኝ እርሱ ግን አቀፈኝ በስስት እያየኝ በሰላም ሂጂ አለኝ። የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼም እሱ ብቻ ነው። ልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼ እርሱ ብቻ ነው። አሁን ዘዘን ደስ ብሎ ፓርት ልክ ሲያልቅ እንግዲህ ዘማሪ መላእክትን ያሰማለን። በጣም በጣም እግዚአብሔር የተከበረ ይሁን፣ እሱ ይክበርበት። ዝማሬ መላእክት ያሰማልን። እህታችን መንግስተ ሰማያትን ያወርስልን። አጥንትን የሚያለመልን የመላእክትን ዝማሬ ያሰማልን። አቡዬ አሜን አሜን። በተለይ ከአንቺም ስር ያለችው እዛ አቡዬ ከአንቺም ስር ቤታ የሚል አካውንት ብታይ በጣም ጎበዝ ዘማሪ ነች። እንደው ታፍራለች እንጂ በጣም ጎበዝ ዘማሪ ነች። ቆይ አንድ ቀን ጋብዛትና አዘመሪ አሰማሻለሁ። በደንብ ተዋወቂያት። እሷ በጣም ጥሩ እህት ነች። ቤታ ትባላለች። በጣም ጥሩ አገልግሎችን በጣም የምትወድ እህት ነች።
እንዴት ነሽ? ደህና ነሽ ወይ? ሰላም፣ እግዚአብሔር ይመስገን። እንዴት ነሽ እህቴ? አለሁ። እግዚአብሔር ጸጋሽን ያብዛልሽ። ዘምሪለት እንግዲህ ለእግዚአብሔር። አቦነሽን ታውቂያታለሽ? አዎ አውቃታለሁ። እንዴት ስቅኝ ነጠላ በሚሊዮን የምታውቂያት? ድምጿ በጣም ነው ደስ የሚለው። እንደምንትን ድምጻችን ይመሳሰላል። ሌላ ቀን በደንብ ተዘጋጅቼ ከአንቺ ድምፅሽን ዘምሪላት። ዘምሪልን በእግዚአብሔር በእግዚአብሔር መብረሻት እሺ ትላለች እሷ። እሺ እስከዛ እስከአንተ እስካለን አውሩ። እሺ አፌን ሲያፍልኝ ይፈለግ። እሺ እስከዛ ኪራይ ዘምረን ከዛ ቤታ ትዘምራለች። ኪራይ ዘምረን እስከዚህኛ አባት ከኪራ ቀጥሎ አልዘምርም። ከኪራ ቀጥሎ በስንት መከራ በስንት ወንጌል በስንት ሊበትነው ነው እንጂ በጣም ብዙ ሰው ሰላም ለኪ እያለ ስለሆነ ብዬ ነው። እና እንግዲህ የጋሽ ይልማን መዝሙር በእኔ እንደሚበላሽ አምናችሁ፣ ግን እንደው ለጥያቄያችሁ መልስ ለመስጠት አንድ ሁለት መስመር እዘምራለሁ እንጂ የጋሽ ይልማን ዝማሬ ስለምወደው ብቻ አንድ ሁለት መስመር እላለሁኝ። እዚህ ላሉ ኦርቶዶክሳውያን ሶፊ ቢኖር ሶፊ በደንብ አብሮኝ ይዘምር ነበረ። እሺ አንድ ሁለት መስመር ልዘምር። እያለ ሰላማችን እያለ ሐርና ወርቁን ተስማማ፣ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ሰላም ልኪ እያለ ሰላም ልኪ እያለ ሐርና ወርቁን ተስማማ፣ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ውሃ ስትቀጂ ክንፉን እያማታ ሊያበስርሽ ወጣው በታላቅ ደስታ፣ ከሞገስሽ ብዛት ሲታጠቅ ሲፈታ አቀርቦልሽ ነበር የክብር ሰላምታ። ሰላም ልኪ እያለ ሐርና ወርቁን ተስማማ፣ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ለወዳጆቻችን ቅር እንዳይላቸው ስል እግዚአብሔር ያክብርልኝ። ኪራይ በጣም የምናመሰግነው ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማል። በጣም የሚገርም ድምፅ ነው ያለ። በነገራችን ላይ በጣም ወደ ዝማሬው ዶክተር ጥሩ ነው። እሺ ወንድሜ፣ እሺ አሁን እሺ ቤታ እንሰማለን። አቡዬ በደምብ ስሚያት። እሰማለሁ፣ እየሰማሁ ነው። በጣም ዝማሬ መላእክት ያሰማልን ዶክተር። እንደው መቼስ ለሰው የሚቀርብ ድምፅ የለኝም፣ ግን ልሞክር። እሺ መጀመሪያ በአብ በመንፈስ ቅዱስ ስም አምነን እንዘምራለን።
የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራን ግርማው ዛሬ የምናሸንፈው ነገ የምናሸንፈው የአንበሳው ግሳት ቢሰማ መንገዱ የተጣልንበት ቢሰምጥም ጉድጓዱ መራቅ ሲልክ ይረግፋል ጠላት እንቆማለን በአሸናፊነት የጠላታችን ቢሆንም ጊዜው ዛሬም እኛውንን የምናሸንፈው ነገም እኛውንን የምናሸንፈው ቀስት አንገትርም አንይዝም ወንጭፍ ጦር አንጨብጥም አንመዝም ሰይፍ ሰልፉ የእሱ ነው ታላቁ ጌታ ግንባር ለማፍረስ ይበቃል እልልታ የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራን ግርማው ዛሬም እኛውንን የምናሸንፈው ነገም እኛውንን የምናሸንፈው ፈርዖን ሊያጠፋን ቢጣደብ በቁጣ ሞት አድኖብን መድረሻ ብናጣ ውሃው ተከፍሎ እንደ ግንብ ይቆማል ማንም አይሞትም ሁሉም ይሻገራል ጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራን ግርማው ዛሬም እኛውንን የምናሸንፈው ነገም እኛውንን የምናሸንፈው ሽንፈት አናውቅም የንጉሥ ልጆች ነን በደም ተገዝተን ወራሾች የሆንን በስሙ ብርታት በመስቀሉ ጉልበት ይፈራረሳል የጠላት ሰገነት የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራን ግርማው ዛሬም እኛውንን የምናሸንፈው ነገም እኛውንን የምናሸንፈው የወደቀ ነው ከጥንት የተጣለ ክብሩን ተነጥቆ ባዶውን የቀረ በንስር እናለን በውሃ ጠብታ የአሕዛብ ጉልበት ብናይ ነው ለጌታ ዝማሬ መላእክት ያሰማል። ይቅርታ በጣም ችግር የለም። አንቺ በአሁን ነገር አንድ ትንሽ ጊዜ አንድ ከሁለት ከሶስት ወር በኋላ በቃ የአቦነሽን ድምፅ ቁጭ ነው በቃ ቤታዮ ዝማሬ መላእክት ያሰማለን። እግዚአብሔር አገልጋይ እንዳለው አሳይተሽናል። እውነትም እግዚአብሔር ይተካል ለቤት ይታየዋለች። አንድ ዘማሪ አንተ ባትተካ ጥሩ ነበር። ቢዘምር ግን ፈለግዬ ምን አለበት? የሆነ ነው ፈለግዬ ይሄ ሁሉ ህዝብ እዚህ ጋር መታየውን ህዝብ በወንጌል ነው እኮ ሰብስበን የያዝን የለፋንበት ህዝብ ይበትራሉ አይሆንም። ባይሆን አቦነሽን ስላለች ለሌሎቹ ብድል ስናቸውና እነሱም ሲዘምሩ ሰማ ቀሪ ነው። ሂዊን አየሻት አቡዬ? ሌሎቹንም ላስተዋውቅሽ። ቆይ ሂዊ ያለሽ ዘማሪ ሲወት አይደለችም ማለት አይደለችም። ዘማሪ ሲወት አይደለችም። ሂዊ ያለሽ እሷም ተመክራለች። እንዴት ነው ብሎ ይመስላል ዘማሪ ሲለ አቡዬ ዘምርላት። እንዴት ነሽ አቡዬ? ሰላም ነው? እግዚአብሔር የተመሰገነ ይሁን። የኔ እህት እንዴት ነሽ? ወይ ልጅ ነሽ ወይ እህቴ ነሽ? ልጅ ነው የሆነው። እሺ ደስ ይላል። ያንተ ማልመዘመር ደስ ይለኛል። ዛሬ ነው ለእኔ በሚለው መዝሙር እስኪ ዘምሪ። ያንቺ መዝሙር አላውቀውም።
አንቺ በመጀመሪያ ዘምሪላት። የአንቺ መዝሙር ልሰማ ነው። ዘምሪላት ሳለሽ አንድ ዝማሬ ዘማ አሁን ቤታው እንደዘመረችው አንቺ ከዛ ሄሉም ትቀጥላለች። ከዛ ከሰዳጊም አለች፣ ሁሉም ይዘምራል። እስቲ ዘምሪ። ሰባት መላእክት ወደ ተጋሩ፣ ሰባት መብራቶች ወደ ተሰናዱ፣ ታናሽ ሙሽራ ነሽ ከ15 ዓመት፣ አንቺ ላይ ሲፈጸም እንግዳ ስራት። አንችልም ሰው ላይ አይ ችግር የለውም። እሺ ዝማሬ መላእክትን ያሰማልን። ግን የተወሰነ ነበር ፈለግ ወንድሜ፣ በእውነት ተሙ ላይ የሚደርሰው ጭቆና በጣም እያስከፋው ነው። ብዙ እነዚህ ያለው አይደለም። ቆይ ዶክተር እያለም አረቂበት በጅምር የቀረ ሀሳብ አድርገሽው ስራ ቦታ ላይ እንትን ያለሽ ጀመርሽው የመሰረታ ግን ደግሞ ፈርቻለሁ። እሺ በቃ ዝማሬ መላእክት ያሰማል። ዝማሬ መላእክት ያሰማል ተሙ እየተባለ ነው። አግዘን ምንሻለን ተሙ ይዘምር እየተባለ ነው። አንዳንድ ሰው ድምፁ ማያመል ሰው ሲዘምር ችግር የለም እዚህ ደግሞ ሰዎቹን ይቀበላል ይባላል። እንዴ እንግዲህ ጆሮችን እሳሉ እንዴ ከመስቀል የኛ ወንድም የምችለው ሁሉ አድርጊያለሁ። ተሙዬ እንግዲህ ምንም ማድረግ አልችልም። ተሙዬ ተሙ ዘምር፣ አይስቀልም ነው። ተሙ ዘምር ፈለገ በድምጽ ተበለጥክ ይዘምር። በጣም የምወዳችሁ እንድዘምርም ስለፈቀዳችሁልኝ ከልብ ነው የማመሰግነው። በቃ እንደዘመርኩ ቁጠሩት፣ አሜን በሉ። በኋላ ላይ ተሙ በቁም ነገር አንድ የምትወደውን ዝማሬ ዘምር። ማንም ሰው ሰምቶ አያውቅም አንተ ስትዘምር እና ጴንጤ ቤት እያለሁ ራሱ ገንዘብ ሰብሳቢ ነበርኩኝ። ቤት ራሱ ገንዘብ ያዥ ነበር። አሁን ምችሉትን ያዙ። ከላይ ያለሁት እኔ ነኝ። በቃ ጊፍት አመሰግናለሁ። በጣም የምትወደው መዝሙር ምንድን ነው? በጣም የምወደው መዝሙር ኪዳነ ምሕረትን ነው። ሚስጥረኛዬ ነሽ በጣም ሁለት መስመር ቢሆን በለው አንድ ጊዜ አይሆን ማይሆንም እንዴ አንተ የሚወዱኝ ሰዎች አንፎሎ ያርጉኝ እንዲ እንደዚህ እንደተከበርኩ ልከበት ከሰዶች ስር እረፍቴ ከዚያው ነው ከቅዱስ ደብረ ከተራራው አናት ከደጅሽ መጥቼ ተጽናናሁኝ ስምሽን ጠርቼ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ። ዘምር እንጂ ተሙ፣ ለአንተ እኮ ነው የገባሁት እኔ። ኧረ ኪራ እንደው በእናትህ ተው እኮ ስለማውቅ እኮ ነው የተመስገን ድምፅ እያወራ ራሱ እንደዚህ ከሆነ ኢማጂን ሲዘምር ደግሞ ምን ያክል ታሪክ አለኝ። በኪዳነ ምሕረት ጉዳይ በጣም ታሪክ አለኝ እና በጣም ወዳ እናታችን ኪዳነ ምሕረት ልዘምር መስሎኝ ነው። እግዚአብሔርን ጌታ ካልዘም እሱ ለምን መሰለህ ኪራይ ያውቃል፣ ፈለገ ያውቃል፣ ልደት ያውቃል፣ እና የቅርቦቼ ያውቃሉ፣ የተወሰነ ላይቭንም የተከታተሉ ሰዎች ያውቃሉ። እና የምር ኪዳነ ምሕረት እኔን የሰማችበትና ኪዳነ ምሕረት ደግሞ እውነተኛ ምልጃዋን ያማለደችኝ እግዚአብሔርም ደግሞ ሳይጨክንብኝ በልጁ በክርስቶስ ኢየሱስ ሳይጨክንብኝ እውነተኛ እናት አድርጎ የሰጠኝን እናቱን ማርያምን ነውና ዘምርልኝ ኪራይ። በዚህ ጉዳይ ላይ ተሙ ትክክለኛ የሆነ
ታምር ተደርጎለታል። በነገራችን ላይ በዚህ አጋጣሚ አንድ በጣም ብዙ ጊዜ ካያችሁ ፕሮቴስታንት ሆኖ ለተወለደ ሰው በጣም የሚከብረው ነገር የኦርቶዶክስ ቤተክርስቲያን ሙሉ ለሙሉ ያሉት አስተምህሮቶች ናቸው። በትምህርተ ሥላሴ፣ በነገረ ክርስቶስ፣ በነገረ ድነት፣ በነገረ ቅዱሳን እና ተሙ ኦርቶዶክስ ቤተክርስቲያን ወደ ማወቅ የተሸጋገረ ከመጣ በኋላ ክርስቶስ የእናቱ የቅድስት ድንግል ማርያምን ምልጃ ለተሙ በጥቅስ አይደለም ያሳየው፣ በህይወትን ያሳየው። ብዙ ኦርቶዶክሳውያን ማርያም ታማልዳለች ወይ ተብሎ ቢጠየቁ ምላሻቸው አዎን እና እንደምታማልድ የሚናገር የመጽሐፍ ቅዱስ ጥቅስ አምጡ ቢባሉ ምናልባት ላይሰጡ ይችላሉ። ብዙ የማንበብ ህይወት ብዙዎቻችን ጋር ስለሌለ እና ሁሉም ሰው ግን በኪዳነ ምሕረት ምልጃ፣ በድንግል ማርያም ምልጃ፣ በጭንቅ አማላጇ ግን የዳነ ቁስሉን ገልጦ ማሳየት ይችላል። ከነዛ ሰዎች ውስጥ ደግሞ አንዱ ተሙ ነው። ሁሉም ነገር ቀን ጨለማ በሆነበት ታይም ላይ ሁሉ ነገር በጣም አስቸጋሪ በሆነበት ሰዓት ላይ ሰው ሁሉ ለእሱ ሰው መሆን ባቃተበት በዛ ለእርሱ ከባድ በሆነ ጊዜ ላይ ስለ እውነት ነው የምላችሁ ቤተክርስቲያን ሄዶ ስሟን ጠርቶ ኪዳነ ምሕረት ሰዎች ስምሽን ጠርተው ተማጽነውሽ ሲያርፉ ሰምቻለሁ እና እነሱን የሸማሸናት እኔን ስሚኝ ብሎ በጸለየበት ቅጽበት ክርስቶስ የእናቱን ልጅ ልክ በቃና ዘገሊላ ጌታችን ኢየሱስ ሐዋርያትንም እናቱ ድንግል ማርያምንም እንዲታደሙ እንዳደረገ ሁሉ ክብሩ ሲገለጥ እነርሱንም በዛ ቦታ እንዲገኝ እንዳደረገ ሁሉ በተሙ ላይ ክብሩን የገለጸው ክርስቶስ የእናቱ የድንግል ማርያምን ምልጃ በሕይወቱ እንዲያይ ያደርጎታል። በዛው ቅጽበት ጸሎቱን በጸለየበት በዛው ቅጽበት ስልኩ ላይ እጁ ላይ ያለው ስልክ ጠርቶ በልቡ የነበረው ቋጠሮ ተፈቶለታል። ጉዳዩ እንደተፈታ በስልኩ ሰምቷል እና ተሙ ምንም አይነት ጥቅስ ከማየቱ በፊት የድንግል ማርያምን የኪዳነ ምሕረት ምልጃ ያየው በሕይወቱ ነው እና ተሙ በጣም እድለኛ ሰው ነው። በዚህ አጋጣሚ ይህን መዝሙር ሲዘማ በነገራችን ላይ የሚሰማው ተሙ በእንባ ነው። በጣም የሚወደው ዝማሬ ነው ይህ መዝሙር ሚስጥረኛ ነሽ የሚለውም ብዙ ሰው ዜናው ደስ ብሎት ሊሰማው ይችላል። እርሱ ግን በቁም ነገር ነው የምላችሁ ከልቡ እያንዳንዱ ግጥም ሳያልፉ በደንብ አድርጎ ያዳምጠዋል እና ተሙ እንኳንም ኪዳነ ምሕረት ረዳች፣ እንኳንም ልጇ ክርስቶስ ረድቶ ወደ ቀጥተኛው መንገድ ተመለስክልን ወንድማችን። የአንተን መመለስ ደግሞ ክርስቶስ እንደ ጳውሎስ ያደረገው እንደ ጳውሎስ አሳዳጅ ነበረ። ሲያሳድድ የነበረው ጳውሎስ ክርስቶስ ልቡን በነካ ጊዜ 3,000 ነፍሳትን በአንድ ቀን የሚያስጠምቅ የክርስቶስ ኢየሱስ አገልጋይ ሆኗል እና ተሙ የአንተ ህይወት የእግዚአብሔር ትምህርት ቤት ሆኖ የአንተ መመለስ ለሌሎች ፕሮቴስታንቶች ትምህርት ሆኖ ብዙ ፓስተር የሆኑ ሰዎች፣ ብዙ ፕሮፌት የሆኑ ሰዎች፣ በጣም ብዙ በፕሮቴስታንት ውስጥ ያሉ እህት ወንድሞቻችን በክርስቶስ ፍቅር የምንወዳቸው እህት ወንድሞቻችን የአንተን መስመር ተከትለው ወደ እውነተኛይቱ ክርስቶስ ወደ ተከራት ወደዚች ቅዱስ ቤተክርስቲያን ይመጡ ዘንድ እግዚአብሔር አምላክ ይርዳቸው። አንተም እናመሰግናለን። ተሙ እንወዳለን። ምን ዲያቆኒ ተሳስቼ እንወዳለን ያልኩ አሜን። በጣም ግን የማናውቀው ትልቅ ነገር ነው በእውነት ፈለገ የነገርከኝ። ተሙ እግዚአብሔር በእውነት በጣም ደስ ይላል ማለት